አርሰናል ጣፋጭ ድል ሁለት ጽድት ያሉ ኦፕን ፕሌይ ጎሎች ግን ሴት ፒስ ነሻጣ የለውም። ሴት ፒስ ከሌለውማ ጽድት ያለ ፐርፎርማንስ ካደረገ በኋላ ስለ ሶስት ተጫዋቾች ማውራት አለብን። ጀግናው ዴክላን ራይስ፣ ጀግናው ኤብሪቼ ኤዜ እና እኔ ብቻዬን ነው ያደነኳት መሰለኝ ቤኒ ዋይት። ስለ ሶስቱ እናወራለንማ። ስለ ኤዜ ስንት ጊዜ ጀምሮ ምን እያልኩ እንደነበር አዳምጥ። ሌፍት ዊንግ ላይ ኤዜ እባክህን አስቶን ቪላ ላይ ጥፋት ስላጠፋ ብቻ የሁላ ዋጋ ታስከፍለው። ተፈጥሮዊ ከሌፍት የሚነሳ 10 ቁጥር አይደለ? ኢንካፔ ይሮጥለታል በዚህ ጋር ሳይንሸራተት። በቃ አንተ ጫማሽን ቀይሪ ማን ዝም ብለሽ አታገቢ አትንሸራተሽ። ያገባ ሰው የሚሸራተት በዚህ በኩል ይሮጥለታል። ከዛ ላይ ኤዜ ወደዚህም ኦፕሽን ይኖረዋል ማለት ለዮኬሬዝ ይሰጠውና ዮኬሬዝ አንድ ተሽ ያደርግለት ከቦክስ ውጪ ልንጥጥ። ታዲያ ጨዋታችን አሪፍ ነው። ትንሽ ኤዜ ብቻ ኤዜን ከቦክስ ውጪ በእናታችሁ አቀብሉት ነው የምላችሁ። በቃ ምን አለ በሉኝ። ያበደ መምታት ይፈልጋል። ዛሬ ደግሞ ጓጉቷል። ነገርኩ ማን ያቺ ከቦክስ ውጪ ያለችው ቦታ የሱ ቦታ ናት። እዛ ጋር ኳስ ይሰጠው ገባር ለኤቨርተን እንትና ስፐርስ ላይ እኮ እንዳለ ያገባው እኮ ከዚህች ቦታ ነው። ገባር ላይ እዛ ያሉ የፓላስ ደጋፊዎች ሁሌ የሚያወሩት አንድ ነገር ምን እንደሆነ ልንገርህ። ከፌብሩዋሪ በኋላ ኤዜ ሌላ ሌቭል ላይ ነው። ሁሌ ነው በየአመቱ ነው አሉ። ከፌብሩዋሪ ላይ ነው የሚነቀው አሉ። አንዳንድ ተጫዋቾች መሐመድ ሳላ እስከ ፌብሩዋሪ ድረስ ይጮቱና ከዛ ይጠፋባቸዋል። ከዛ በዛውም ጠፍቶባቸው ሊቀሩ ይችላሉ። አንዳንድ ተጫዋቾች ደግሞ እስከ ፌብሩዋሪ ድረስ ሪላክስ ቢች ምናምን ይገቡና ከፌብሩዋሪ በኋላ ነው የሚነቃቁት ማለት ነው። ኤቨሪቼ ኤዜ ትችላለህ። ካሁን በኋላ አርቴታ ራሱ ይሄን ነገር ስላስተዋለ ከቦክስ ውጪ እንዲመታለት ታክቲካሊ ነገሮች ማመቻቸት ይጀምራል። ምን አለ በሉኝ ከዮኬሬዝ ይሰጠዋል። ከዛ ዮኬሬዝ ስቴጅ ልምጥጥ ስል ሰምተኛል አልሰማኝ። ዴክላን ራይስ ምን አይነት ተጫዋች ነው ደግሞ? የሁላ 90 ደቂቃ ጨዋታው አይታችሁታል። አልደከመውም። እመኑኝ ነው የምላችሁ። የማን ሲቲን ሚድፊልድ ሲያሯሩጦታ ያለ እነ ሮድሪን ምናምን ነገር ማለት ሲያሯሩጣቸው ታያለ ውርለታ ገና ማለት። ሌላኛው ደግሞ ጽድት ያለው ቤኒ ብላንኮ ምን ብያችሁ ነበረ? ቤን ብላንኮ ማይ ጋይ አታክ ማድረግ ከሆነ አላማችን ቤን ዋይት ኤቭሪ ሲንግል ታይም ሳካ ኳስ ሲይዝ እየሮጠ ይመጣል። ደግሞ መሄድበት አቅጣጫ የኦቨርላፑ ታይሚንግ ኢቭን አንደርላፕ ሲያደርግ የሚገኝበት ቦታ ማን ቲምበር አይገባውም። ይሄ ቁጭ አድርገን ማስተማር አለበት። ቲምበር 1v1 ላካፕ ያደርግሃል። ገባህ አይደለ? ትተማመንበታለህ። ቲምበር ካለ በዛ በኩል ጎል ይገባብኛል ብለህ አትሰጋም። ቤን ዋይት ካለ ግን በዛ በኩል ጎል እንደምታገባ እርግጠኛ መሆን ትችላለህ ነው የምልህ። ዊ አር ዘ ገነርስ